ሰላም ቤተሰብ እንዴት ናችሁ? በአብዛኛው ጥያቄ መሰረት በዚህኛው ቪዲዮ ማሳያችሁ ድሪም ፓርቲ አፕ ላይ እንዴት አድርጋችሁ ኤጀንት ሆናችሁ አዲስ ሰዎችን እየለያችሁ ወደ ራሳችሁ እየመዘገባችሁ ኢንቪቴሽን እንዲያስብላችሁ የምታደርጉትን መንገድ ነው። አብራችሁን ቆዩ። በመጀመሪያ ልክ እንደዚህ ሩም ላይ የመጡ ልጆችን ፕሮፋይል ትነካላችሁ። ፕሮፋይል ስትነኩ ልክ እንደምታዩት እዚህ ጋር የልጁ ፕሮፋይል ሆስት ሚል የለውም። ሁለት ኤጀንት ከሆነ ኤጀንት ሚል አይኖረውም። ስለዚህ ሆስት ሚል ካለው ኤጀንት አለው ማለት ነው። ኤጀንሲ ከሆነ ደግሞ ራሱ ልጁ ኤጀንት ነው ማለት ነው። ቬሪፋይድ ከሆነ ደግሞ ምንድነው ያ ልጅ የፊት አሻራ ሰጥቷል ወይም ሰጣለች ማለት ነው። ስለዚህ ቬሪፋይድ ብቻ ሚል ከሆነ ወይም ቬሪፋይድ ምንም ታከል የለው ቀጥታም ታረጋላችሁ ወደ እንትን ትገባላችሁ። ከዛ ግን እዚህ ጋር እንደምታዩት ሆስት ሚል ሰው አለ አይደል? ሆስት ማለት ልጁ ኤጀንት አለው በኤጀንት ስር ነው ማለት ነው። በዚህ መንገድ ትለያላችሁ። እንደዚህ አይነት ባጅ ከሌለው ልጁን ቀጥታ እናንተ ምን ታደርጋላችሁ? ያ ልጁን ፕሮፋይል ትነካላችሁ። ከዛ በኋላ አይዲ አለች ፕሮፋይሉ ጋር ስር የምትኖር እሷን አይዲ ክሊክ ታደርጉና ኮፒ ያደርጋል። ኮፒ ታደርጋላችሁ። ኮፒ ካደረጋችሁ በኋላ ምን ታደርጋላችሁ? ወደ ፕሮፋይላችሁ ትሄዳላችሁ። ወደ ፕሮፋይላችሁ ከገባችሁ በኋላ ወርታችሁ ረድ ትሉና ኤጀንት ማይ ሴንተር ላይ ከዛ ኤጀንት ሴንተር ትገባላችሁ። ከዛ በኋላ ልክ እንደምታዩት ላይ ጋር ኢንቫይት ሴንተርም ኢንቫይት ውስጥ የሚላለ ኢንቫይት ውስጥ ላይ ትገባላችሁ ክሊክ አድርጋችሁ። ከዛ በኋላ ኢንቫይት ውስጥ ላይ ከገባችሁ በኋላ እዚች ጋር የምታዩት ክሬተር አይዲ ብሎ ፕሊስ ኢንተር የምትላለች እሱ ጋር የልጁን ኤጀንት ወይም ሆስት ያልሆነ ልጅ አይዲ እዚህ ጋር ታስገባለች። ከዛ ልክ አካውንት በዚህ መልኩ ሎድ አድርጎ ይከፍታል። ከዛ እናንተም ታደርጋላችሁ ኢንቪቴት ስትሉት ለልጁ ቀጥታ ቴክስት ይደርሰዋል። ልጁ ከሱ ቴክስት ላይ ይገባል። ሪስፖንድ ይልና ፕሊስ ኢንተር ዘ ኤጀንት አይዲ ይላል። ከዛ የእናንተን አይዲ የላካችሁለት ሰዎችን አይዲ ሞልቶ አክሴፕት ሲል ልጁ ቀጥታ በእናንተ ስር ይመዘገባል። ሁለት ደግሞ ኢንቪቴሽን ያስባል። ልክ እንደምታዩት ኮንግራቹሌሽን ኢንቪቴሽን ሲያስብ በእናንተ በዚህ መልኩ ታገኛላችሁ ማለት ነው። በዚህ ኢንቫይት ማድረግ በጣም ጥቅም አለው። አንድ ታስክ ሲሰሩ ያስብላችኋል። ለእናንተ ታስክ ሲሰሩ እንዲያስብ ደግሞ በዚህ መንገድ ብቻ ኤጀንቶች ተጠቅማችሁ ኢንቫይት ታደርጉ መክራችኋለሁ። ይመቻችሁ። ቀጣይ ፓርቲ ይቀጥላል።